በስራ ማጣት የተጨነቃችሁ እህቶቼ በሙሉ መልካም ስራ አላሁ ስብሓነሁ ወተዓላ ይወፍቃችሁ። እንዲሁም አላሁ ስብሓነሁ ወተዓላ ሰብሩን ይስጣችሁ። ከሰብር በኋላ መልካም ነገር አለና ማለት ነው። ሰላሙላህ አለይኩም ወረህመቱላሂ ወበረካቱ። ሀባይብ ክራም እንዴት ናችሁ? ዛሬ አጠር ያለች መልእክት ማስተላለፍ እፈልጋለሁ። መልእክቴን ሼር አድርጉልኝ። ባረከላሁ ፊኩም። በተለይ በአሁኑ ሰዓት ላይ ስራ አጥተው ቤት ለተቀመጡ እህቶቼ ማለት ነው ይህ መልእክት ለነሱ እንዲደርስልኝ እፈልጋለሁ። እስኪ ስለ ትዕግስት ስለ ሶብር አንዳንድ ነገር ማለት እፈልጋለሁ። ኢንሻአላህ አላሁ ሱብሓነሁ ወተዓላ በያላችሁበት ይጠብቃችሁ፣ ትዕግስቱን ይስጣችሁ፣ እንዲሁም ደግሞ መልካም ስራ ይወፍቃችሁ እያልኩኝ በዚህ ዙሪያ ላይ አንዳንድ ነገር ማለት እፈልጋለሁ። ውዶቼ ዱንያ የፈተና አገር ነች። ወደዚች ዓለም ስንመጣም ልንፈተን ነው። ፈተና ቢበዛብን ደግሞ እንደ ክፋት አንቁጠረው፣ ከታገስ ለመልካም ነውና ማለት ነው። ነቢያችን አሚን አለይሂ ሰላቱ ወሰላም እንዲህ ይላሉ፣ አላህ በባሪያው ላይ መልካምን ነገር ከፈለገለት በዱንያ ቅጣትን ያፈጥንበታል ይላል። በባሪያው ላይ መጥፎን ነገር ከፈለገበት ደግሞ ምንም ሳይቀጣው ከነ ኃጢያቱ የውሙል ቂያማ እስኪገናኘው ይተወዋል ይላል። ስለዚህ አላህ ሱብሓነሁ ወተዓላ እኛን ይፈትነናል በህመም በስራ ማጣት በቤተሰብ በብዙ ነገር ማለት ነው። በዛ ላይ ደግሞ ትዕግስት ማድረግ አለብን። ምክንያቱም አጅር የሚያድገው ፈተና ባደገ ቁጥር ነው። ፈተና ሲበዛብን ሶብር ካደረግን አጅራችን እያደገ ይመጣልናል ማለት ነው። አላህ ሱብሓነሁ ወተዓላ ህዝቦችን ከወደዳቸው ይፈትናቸዋል፣ በብዙ ነገር ይፈትናቸዋል። አላህ ስለሚወደን ነው። ትዕግስት ካደረግን በዚያ ነገር ላይ አላህ ሱብሓነሁ ወተዓላ ትልቅ አጅር ትልቅ ምንዳን ይሰጠናል ማለት ነው። ታዲያ ፈተናውን ወዶ የተቀበለ ሰው ውዴታ ይኖረዋል፣ የተቆጣም በላዩ ላይ ቁጣ ይኖርበታል ይላል። ስለዚህ በሚመጡብን ፈተናዎች ሁሉ ላይ ትዕግስት ማድረግ አለብን፣ በሶብር ማሳለፍ አለብን። እንዲሁም ወደ አላሁ ሱብሓነሁ ወተዓላ ማቃረብ አለብን፣ ወደ እሱ መመለስ አለብን። ሶላታችንን በአግባቡ መስገድ፣ ሰዓቱን ጠብቀን መስገድ፣ ዝክሮችን ማብዛት፣ ዱዓዎችን ማድረግ፣ ወደ እሱ የሚያቃርበንን ነገር በመስራት አላህን ከለመነው አላህ ሱብሓነሁ ወተዓላ ቅርብ ነው ለኛ ማለት ነው። ዱዓችንም ይቀበለናል። ሶብር የሁሉም ነገር መፍታህ ናት ማለት ነው። ወሊዛሊከ በኢስላም ውስጥ ሶብር ትልቅ ስፍራ ይሰጠዋል። ምክንያቱም የብዙ በጎ ነገሮች ቁልፍ ስለሆነ ማለት ነው። ሶብር ማድረግ ትልቅ ጥቅም አለው። አንደኛ የአላህን ፍቅርና ውዴታን ያስገኛል። አላሁ ሱብሓነሁ ወተዓላ በቁርአን ውስጥ አላህ ታጋሾችን ይወዳል በማለት ገልጿል። ሶብር ማድረግ የአላህን ፍቅርና ርህራሄን ለማግኘት የሚያስችል ትልቅ መንገድ ነውና ልንታገስ ይገባል። እንዲሁም የአላህን እገዛም ጭምር ያስገኛል። አላሁ ሱብሓነሁ ወተዓላ ታጋሾች ለሆኑ ባሮች ቅርብ ነው። ችግሮቻቸውን ለማለፍ እገዛ ያደርጋል። በሌላም በቁርአን ውስጥ በሶብርና በሶላት ታገዙ የሚል አንቀጽ አለ። ይህም ሶብርን ከሶላት ጋር በማያያዝ ትልቅ የአላህን እገዛ የምናገኝበት መንገድ እንደሆነ ያሳየናል ማለት ነው። ሀባይብ የፈለገ ነገር ቢደርስብን ሶላታችንን በአግባቡ ከሰገድ ያ በደረሰብን ነገር ላይ ደግሞ ሶብር ካደረግ አላሁ ሱብሓነሁ ወተዓላ እንዲያግዘን ይነግረናል ማለት ነው። ስለዚህ ሁላችንም በሚደርስብን ነገር ላይ ትዕግስት ማድረግ አለብን። መጀመሪያኛ ራሳችንን ማስተካከል አለብን። ሀባይብ ውሏችንን ማስተካከል አለብን። ከነማን ጋር ነው የምንውለው? እንዴት ነው የምናሳልፈው? ስለዚህ አሁን አንዳንድ ሰዎች 24 ሰዓት የሚሳደቡ ሰዎች ጋር ሂደው እዛው ውለው ጊዜያቸውን ያባክናሉ ማለት ነው። ያለ ምንም ነገር በኮመንት እየተሰዳደቡ ሙስሊም እህቷን እየሰደበች በብሔር በጎሳ እየተቧጨቁ እዛው ጊዜያቸው ያልፍባቸዋል ማለት ነው። የዛሬውን ጊዜ በዚሁ ነገር ታሳልፈዋለች፣ እንዲሁም ደግሞ ነገ አከሌ ምን ለጥፋለች እያለች እንደዚህ አይነት ነገር ላይ ጊዜያቸውን እያባከን እንዴት ነው ታዲያ ወደ አላሁ ሱብሓነሁ ወተዓላ መጠጋት የምንችለው? ስለዚህ ይህንን ነገር ማስተካከል አለብን። ምክንያቱም ውዶቼ ዱንያ ናት። ዱንያ ደግሞ ጠፊ ነች። ነገ እኛ ዛሬ አለን፣ ነገ ደግሞ ላንኖር እንችላለን። ይዚችን ምድር ለቀናት እንሄዳለን። ነገር ግን ከኛ ጋር የሚሄደው ነገር መልካም ነገርን የሰራነው ነገር ነው። ስለዚህ በመልካም ነገር ላይ ጊዜያችንን ማባከን አለብን። አላሁ ሱብሓነሁ ወተዓላ ነገ እኮ ይጠይቀናል። ባሳለፍናት ነገር ላይ አላህ ይጠይቀናል በጊዜያችን ላይ ማለት ነው።
ጊዜያችንን በምንድን ያሳለፍነው? በመልካም ነገር ላይ ነው ወይስ በመጥፎ ነገር ላይ ነው የሚለውን ነገር ራሳችንን መፈተሽ አለብን ማለት ነው። ከዛም የሚመጣብን ነገራቶች ሁሉ ላይ ትዕግስት ይኖረናል። መልካምን ነገር እንድንሰራ ይረዳናል። ወደ አላህ ሱብሓነሁ ወተዓላ ከተመለስን ማለት ነው ፈተናዎችን ልንቋቋም እንችላለን።